ጤና ይስጥልን እንደምን አሰላደ የግሸኗ ንግሥት ነሲበ የአምላኬ እናት። ቻሌንጅ ምንድነው? ቻሌንጅ ውስጥ ምን ፈተናዎች ሊገጥሙ ይችላሉ? ምን ስራዎች እንሰራለን? የሚጠበቅብን ኃላፊነት ምንድነው? እያንዳንዳችን ምን እንሰራለን የሚለው ሙሉውን ነገር እነግራችኋለሁ። በዚህ በቻሌንጁ ላይ ከተቀላቀላችሁ የምታገኙአቸውንም ጥቅሞች እናያለን። በቪዲዮ ዩቲዩብ ላይ የተለያዩ ስራዎችን በመስራት ገንዘብ ይገኛል። ይሄ የተደበቀ ሀቅ አይደለም። ማንም ሊደብቀው የሚችለው ነገር የለውም። ምክንያቱም እኛም አግኝተንበታል፣ ሌላውም አግኝቶበታል። ስለዚህ ዩቲዩብ ገንዘብ መስሪያ ነው። በዩቲዩብ ላይ ግን ገንዘብ ለመስራት ምን ማድረግ አለብን? ዛሬ በማሳያችሁ አፕሊኬሽን ቻናሎችን የከፈትናቸው ቻናሎች ግን 1000 ሰብስክራይበር ማግኘት አልቻሉም። የተለያዩ በርካታ ቪዲዮዎችን የጫናቸው ቪዲዮዎች ግን አልታዩም። ባለመታየታቸውም ምክንያት 4000 ሰዓት አላገኘንም። 1000 ሰብስክራይበር እና 4000 ሰዓት ማግኘት አልቻልንም። የኛ ቻሌንጅ አሁኑ ምንድነው? በዚህ ቻሌንጅ ላይ በ3 ወር ውስጥ 1000 ሰብስክራይበር እና 4000 ዎች ሃወር ያለው የዩቲዩብ ቻናል መፍጠር ነው። ይህን የዩቲዩብ ቻናል እያንዳንዳችን እንፈጥራለን። እንዴት እንፈጥራለን? አሰራሩን ሙሉውን እንመለከታለን። በርካታ ስልጠናዎች ይኖራሉ። ኦንላይን ላይ የምንሰጣቸው በርካታ ስልጠናዎች አሉ። ይህንን ስልጠና ወደ እናንተ በየቀኑ የምናደርስ ይሆናል ማለት ነው። ቻሌንጁ ለ3 ወር ይዘልቃል። ቅድም እንደተናገርነው ዓላማችን ምንድነው? የሚዲያ ቤተሰብን መገንባት ነው። እርስ በርሳችን እየተጋገዝን እየተረዳዳን ቻናሎችን እያሳደግን መሄድ ነው። እዚህ ላይ ሁላችንም የየራሳችንን ድርሻ መወጣት ይኖርብናል። አንዱ ሰው በሰራው ሌላኛው ምንም የሚጠቀመው ነገር ስለሌለ እኔ በሰራሁት የምጠቀመው እኔ ነኝ። ሚዲያን የገንዘብ ምንጭ እናደርጋለን። አሁን ባለው የኑሮ ውድነት ታውቁታላችሁ። የወር ደሞዝ አልበቃ ያለበት የምናገኛቸው ከተለያዩ ስራዎች የምናገኘው ገንዘብ አልበቃ ያለበት ዋናው ምስጢር እየተከፈለን ያለ በብር ስለሆነ ነው። በብር የሚከፈል ክፍያ እንደምታውቁት ነው። ሁሉም ነገር ወደ ዶላር ሲመነዘር ዝቅተኛ ነው የሚሆን። አንድ ሰው ዛሬ ላይ ያለው ደሞዝ 20 ሺህ ብር ቢሆን ከዛሬ 20 ዓመት በፊት ላይ የነበረው 1000 ብር ደሞዝ ይበልጣል። ለምንድን ነው የሚበልጠው? በዚያ ሰዓት በነበረበት ጊዜ የዶላር ምንዛሬ 7 ብር ወይም 6 ብር ሊሆን ይችላል። ዛሬ ላይ ያለው የዶላር ምንዛሬ 150 160 ብር እየደረሰ ነው። ስለዚህ ይሄን ስታካፍሉት በዶላር የምናገኘው ዝቅተኛ ነው ማለት ነው። ስለዚህ ይህንን ሚዲያን የገንዘብ ምንጭ ማድረግ ከቻልን ግን የሚከፈለን በዶላር ስለሆነ የኑሮ ውድነት አያሳስበንም። ስለዚህ አንደኛ እዚህ ላይ እንሰራለን። ዓላማችን ይሄ ነው። ሌላኛው እየተከፈለን የሚፈልጉትን ሳይሆን የምንፈልገውን መልእክት የምናስተላልፍበት ይሆናል። እዚህኛው ላይ የምታስተላልፉት መልእክት የራሳችሁ ነው። የራሳችንን መልእክት ነው የምናስተላልፈው። የሌላ ሰው መልእክት አናስተላልፍም። በመንግስት ስራ ላይ ታውቁታላችሁ። እያንዳንዳችሁ የመንግስት ሰራተኛ ሆናችሁ ወይም በግል ተቋማት ተቀጥራችሁ የምትሰሩ ሰራተኞች የምትሰሩት ስራ የትዕዛዝ የሚወርደውን ትዕዛዝ መፈጸምና መተግበር ብቻ ነው። እዚህኛው ላይ ግን እኛ የራሳችንን ቻናል ከፍተን አዛዦች እንሆንበታለን ማለት ነው። अस्सलाम वालेकुम, कैसे हैं आप सब? तो पहले आप ये वीडियो देखें। ቻሌንጁን ለመቀላቀል እያንዳንዳችሁ ምን ያስፈልጋችኋል? በመጀመሪያ ደረጃ ስልክ ያላችሁ መሆን አለበት። ስማርትፎኖችን የምትጠቀሙ እንደዚህ ስክሮል እያደረጋችሁ ቲክቶክ ላይም ኢንስታግራም ላይ ፌስቡክ ላይ የተለያዩ ቦታዎች ላይ ስክሮል እያደረጋችሁ ቪዲዮ ስትመለከቱ የምትውሉ ሰዎች ግን ምንም አይነት ጥቅም ያላገኛችሁ ሰዎች ስልካችሁን ይዛችሁ ትመጣላችሁ ማለት ነው። ኢንተርኔት በቀላሉ የሚያገኝ ሰው ፈጣን ኢንተርኔት ይኑራችሁ። ኢንተርኔታችሁ ግን በዚህ በቻሌንጃችን ወቅት ያልተገደበ ሊሆን ይገባዋል። ያልተገደበ ኢንተርኔት ያስፈልገናል። ስለዚህ ገደብ አልባ የሆነ ኢንተርኔት ያለው ሰው ወይም ይህንን መግዛት የሚችል ሰው ቢቀላቀለን መልካም ነው። ኢንተርኔቱ ያልተገደበ ከሆነ በማንኛውም ሰዓት ላይቭ በምንገባበትም አንዳንድ ምክሮችን በምንመካከርበት ቴሌግራም ላይ የተለያዩ አፕዴቶችን ስንለጥፍም በቀላሉ ኮሚኒኬት የምናደርግ መሆን ስለሚኖርብን ነው። ሌላው ቁርጠኛ የሆነ ሰው መሆን አለበት። ቆራጥ ሰው ያስፈልገናል። የሚቆርጥ ምንም አይነት ፈተና ቢመጣበት ምንም አይነት ስራ ቢመጣበት ስራዬ ብሎ ሊሰራ የሚችል ቁርጠኛ ሰው ያስፈልገናል።
እናንተ እስከ 12ኛ ክፍል ድረስ ከዚያም በኋላ ዲግሪና ዲፕሎማ ለመማር ማስተር ፒኤችዲ ለመማር ያወጣችሁትን ጊዜ ያወጣነውን ጊዜ እናውቀዋለን። ይሄ ያወጣነው ጊዜ የሆነ ሰዓት ላይ ጥቅም እናገኝበታለን ብለን ነው። ዛፍ ዛሬ ተክለነው ዛሬውኑ ፍሬ አይሰጥም። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት ነው ፍሬ እየሰጠ የሚሄድ። ስለዚህ እኛም የምንሰራው ስራ ዛሬ ላይ የከፈትነው ቻናል ዛሬ ባይሳካልን ነገ ባይሳካልን የዛሬ 2 ዓመት የዛሬ 3 ዓመት የሆነ ሰዓት ላይ ግን እስካሁን ድረስ ያወጣነውን ጉልበት እስካሁን ድረስ የደከምነውን ድካም እንደሚሰጠን ፍሬ እንደምናፈራ ያንን ፍሬም እንደምንመገብ አስበን ዛሬውኑ ቁርጠኛ ሆነን ልንገባበት ይገባል። ስራዬ ነው ብለን የምንሰራው ስራ መሆን አለበት። ከዚያ ውጭ ስንፈልግ እየገባን ሳንፈልግ እየወጣን ዛሬ እንደዚህ ነው ብለን ዛሬ እንደዚያ ነው እያልን ምክንያቶችን እየደረግን የምንተው ከሆነ ካሁኑ ጀምሮ እዚህ ቻሌንጅ ውስጥ መሳተፍ አይገባችሁም። ምክንያቱም ሌላውንም ቁርጠኛ የሆነውን ሰው ተስፋ የምታስቆርጡ ስለምትሆኑ ሌላኛው ተስተኛ መታገስ ያስፈልጋል። ምናልባት በጣም የደከምንበት ምናልባትም 3 ቀን 4 ቀን ሁሉ ፈጅተን ያዘጋጀነው ቪዲዮ በጣም ቫይራል ይወጣል ብለን ተጠንቅቀን የሰራነው ቪዲዮ እያንዳንዱ የዩቲዩብ አልጎሪዝም ተጠቅመን የሰራነው ቪዲዮ እኛ እንደጠበቅነው ሳይሆን ቀርቶ 0 ቪው ሊሆን ይችላል። ዛሬም ስታዩት 0 ነው፣ ነገም ስታዩት 0 ነው፣ ከነገ ወዲያም ስታዩት 0 ቪው ነው። ይህንን ሁሉ ስትመለከቱ ምንም አይነት ሰብስክራይበር አላገኝ ስትሉ ተስፋ ትቆርጣላችሁ። እንደዚህ ያለ ተስፋ መቁረጥ እዚህ ውስጥ አያስፈልግም ነው። እንሰራለን፣ ህጉን ጠብቀን እንሰራለን። ያ ቪዲዮ መቼ ቫይራል ሊወጣ እንደሚችል ግን የሚያውቀው ራሱ ዩቲዩብ ነው። ቫይራል የሚያደርገው ራሱ ዩቲዩብ ነው። እንዴት ቫይራል ይወጣል? የራሱ ምስጢር አለው። እሱን ግን እኛ ጠብቀን መስራት ብቻ ነው የኛ ስራ የሚሆነው። ይሄንን የምንሰራው በትዕግስት ነው። ምናልባት ብዙ ጊዜ ዩቲዩብ ካታጎራይዝ እያደረገን መጥቶ ቫይራል ሊያወጣን በሚደርስበት ሰዓት ላይ ትዕግስታችን እኛ የምንወጣ ከሆነ ዩቲዩብ በዛው እንዲረሳን ይሆናል። ስለዚህ ትዕግስተኛ መሆን ግዴታ ነው። ታየልን አልታየልን የኛ ስራ ቪዲዮዎችን መጫን ብቻ ነው። በተከታታይ ጊዜ ስራዎችን እንሰራለን። ይሄ ትዕግስተኛ ሰው ያስፈልጋል። ለቴክኖሎጂ ቅርብ የሆነ ሰው ወይም ለመማር ፍላጎት ያለው ሰው መሆን አለበት። ቅርብ እንሁን ለቴክኖሎጂው። ዛሬ በጣም የፈጠነበት ዘመን ነው። ቴክኖሎጂው የተራቀቀበት ጊዜ ላይ ነው። የኤአይን ቴክኖሎጂ ዓለምን እየቀየረው ነው። ብዙ ቪዲዮዎች ዩቲዩብ ላይ እየተጫኑ ያሉ፣ ቲክቶክ ላይ እየተጫኑ ያሉ፣ ፌስቡክ ላይም እየተጫኑ ያሉ በርካታ ቪዲዮዎች፣ በርካታ ምስሎች አሉ። እነዚህ ሁሉ የኤአይ ውጤቶች ናቸው። አብዛኛው ኤአይ ነው። እኛ ሳናውቅ ሪያሊቲ ላይ ያለ እውነተኛ ሰው የሚመስለን እውነተኛ ሰው መስሎን ምስሉን አይተን ፎቶውን አይተን በርካታ ጽሁፎችም የጻፍንለት መልስ ይሰጠናል ብለን የምንጠብቀው ግን እዛ ላይ እየጫነው ያለው ሰው ሌላ ነው፣ ፎቶው ሌላ ነው፣ ምስሉ ሌላ ነው፣ እየሰራ ያለው ግን ሌላ ነው። ይሄ ፌስለስ ዩቲዩብ ቻናል ፊት ሳያሳዩ ራሳቸው ኤአይን ተጠቅመው የሚሰሩበት ይህንን ቴክኖሎጂ ማወቅ ይኖርብናል። ለቴክኖሎጂው ቅርብ ከሆነ በዚህ የስልጠና ጊዜ ውስጥ በዚህ የ3 ወር ጊዜ ውስጥ ይህንን ቴክኖሎጂ በሚገባ ትማሩታላችሁ፣ እንማረዋለን። በቀላሉ ተስፋ የማይቆርጥ ሰው ተስፋ የሚቆርጥ ሰው ከዚህ ጀምሮ ባይቀላቀለን፣ ምክንያቱም ለሌሎችም እንቅፋት ስለሚሆን። ሌላ ጂሜል አካውንት ያለን ጂሜል አካውንት ዩቲዩብ ቻናል ለመክፈት ግዴታ ነው። ይህንን ጂሜል አካውንት ያላችሁ ሰዎች ትጠቀሙበታላችሁ፣ የሌላችሁ ደግሞ በአዲስ እንከፍታለን። እያንዳንዱን አከፋፈት ግን ስቴፕ ባይ ስቴፕ አድማስ ሚዲያ በተሰኘው በራሳችን ቻናል ላይ እናስቀምጣለን። እዚያኛው ላይ በየጊዜው የምንለቃቸውን ቪዲዮዎች እየተመለከታችሁ የራሳችሁን ስራ ትሰራላችሁ ማለት ነው። የጂሜል አካውንት ባይ ዲፎልት ስማርትፎን የሚጠቀም ሰው በአብዛኛው ይኖረዋል ብዬ አስባለሁ። ግን በአጋጣሚ ጂሜል አካውንት የሌለው ሰው ካለ ግን ከመጀመሪያው ጀምረን አከፋፈቱን እንመለከታለን። ሌላው የምንሰጠውን ስልጠና በንቃት የሚከታተል ሰው እንፈልጋለን። በየጊዜው ምክንያቶችን ሳያበዛ ሰበቦችን ሳይደረድር በየጊዜው የሚሰጠውን የላይቭ ስልጠና በተለይ ላይቭ ላይ በሚኖረን ጊዜ እያንዳንዱ ሰው ስለ ቻናሉ የሚጠየቀው ስለ ቻናሉ አናሊቲክስ እያንዳንዱ ዲቴል የሆነ መረጃ መስጠት ስለሚኖርበት
ምን ሰርቶ የተሻለ ጨመረለት፣ ምን ሰርቶ ቀነሰበት፣ ምን ሰርቶ ተቀጣ የሚሉትን ነገሮች እያንዳንዱን ነገር በስልጠናችን ላይ ንቁ ተሳታፊ ሆኖ ላይቭ ላይ መገኘት የሚችል ሰው መሆን አለበት። ደከመኝ ሰለቸኝ የማይል ሰበብ የማይደረድር ሰው እንፈልጋለን። እንደዚህ ያለ ጠንካራ ሰው ካለ ይምጣ። ቻናላችንን እየተመለከተ የምንሰራቸውን ቪዲዮዎች እንደዚሁም ቴሌግራም ላይ ጆይን አድርጋችሁ ቻሌንጃችንን ተቀላቀሉ። ይህ ቻሌንጅ በ3 ወር ውስጥ 0 ሰብስክራይበር ያለውን ቻናል ሞኔታይዝ ማድረግ ነው። እንደምታውቁት ዩቲዩብ ላይ ሞኔታይዝ ለማድረግ 1000 ሰብስክራይበር ማግኘት 4000 ዎች አወር ማግኘት ይኖርብናል። ወይም ደግሞ ሾርት ቪዲዮ የሚሰራ ሰው ካለ በቪው መጠን 10 ሚሊዮን ቪው በ3 ወር ውስጥ ማግኘት ይኖርበታል። እነዚህን አማራጮች ተጠቅሞ እንዴት ሞኔታይዝ ማድረግ እንችላለን? ስለዚህ ይሄ የኛ ድርሻ ይሆናል። ፌስለስ ነው የምሰራ፣ በራሴ ፊት ነው የምመጣ፣ በራሴ ቮይስ ነው የምመጣ፣ በሌላ ሰው ነው፣ ይሄንን የምንወስነው ራሳችን ነን። ይሄንን ግን በስልጠና ወዴትኛው ልሂድ የሚለውን ነገር በደንብ አድርገን እናየዋለን። የዩቲዩብ አልጎሪዝምን የተረዳ ክሬተር እንድትሆኑ ነው የምንሰራ። የዩቲዩብ አልጎሪዝምን የተረዳ ክሬተር አልጎሪዝሙን ተረድተን በአልጎሪዝሙ መሰረት ህጉን ደንቡን ጠብቀን ቪዲዮዎችን እንሰራለን፣ እንጭናለን። የጫናቸው ቪዲዮ ቫይራል እንዲወጡ የምንችለውን ሁሉ የእያንዳንዱን አልጎሪዝም ምስጢሩን በሙሉ ዘርዝር አድርገን እንሰራለን፣ እናያለን። ከዚህ በተጨማሪ ግን የቪዲዮ ኤዲተርም ሆነን እንወጣለን የሚል ሐሳብ አለ። ቪዲዮ ኤዲቲንግ ስራዎችን እንሰራለን። የቪዲዮ ኤዲቲንግ ስራዎቻችን ለዩቲዩብም ለቲክቶክም በሚሆን መልኩ ኤዲት እንዴት እንደሚደረግ እናያለን። ከዚህ በኋላ በምንሰራቸው ስራዎች በሙሉ እያሻሻል እንሄዳለን ማለት ነው። ቻሌንጅ ውስጥ ሊገጥሙ የሚችሉ ፈተናዎች ይኖራሉ። የመጀመሪያው ተስፋ መቁረጥ ነው። ተስፋ የሚቆርጥ ቅድም እንዳልኳችሁ በሰራናቸው ስራዎች ቪው አለማግኘት፣ ሰብስክራይበር አለማግኘት ተስፋ ሊያስቆርጠን ይችል ይሆናል። ግን የዩቲዩብ ህግ ምንድነው? ሁልጊዜም ቢሆን በተከታታይ በየጊዜው በየቀኑ ቪዲዮዎችን መልቀቅ ነው። እስከ መቼ ድረስ? ቫይራል እስከምንወጣ ድረስ። ዩቲዩብ እንደሌላው አይደለም፣ እንደ ቲክቶክ አይደለም። ቲክቶክ ላይ ዛሬ ቪዲዮ ለቃችሁ 10,000 ሰው 20,000 ሰው ሊመለከትላችሁ ይችላል። በዛች ቪዲዮ የተነሳ 1,000 2,000 ፎሎወር ልታመጡ ትችላላችሁ። ዩቲዩብ ላይ ግን እንደዛ አይደለም፣ ይለያል። የምንሰራቸው ስራዎች ዳተኞች ዘገምተኞች ናቸው። ቀስ እያሉ ይሄዳሉ፣ ያድጋሉ። የሆነ ሰዓት ላይ ግን ይመጣል፣ የሆነ ሰዓት ላይ ግን ይወጣል። ቫይራል እንወጣለን። የዛኔ ቫይራል በምንወጣበት ጊዜ ማንም የሚመልሰው የለም። ስለዚህ ተስፋ ሳንቆርጥ መስራት ነው። እንደ ድካማችን አለመታየቱ ተስፋ ሊያስቆርጠን አይገባም። ቻሌንጃችንን ተቀላቀሉ። ቻሌንጃችን የ3 ወር ነው። ቴሌግራም ቻናላችንን እንደዚሁም የዩቲዩብ ቻናላችንን ተቀላቀሉት፣ ጆይን አድርጉ፣ ቻሌንጃችን ላይ ተመዝገቡ። አመሰግናለሁ። ቀጣይ ደግሞ እያንዳንዱን ስቴፕ ባይ ስቴፕ መስራት የሚገባንን ነገር አሳያችኋለሁ።